ማይ ጋድ ኦ ማይ ጉድነስ ጋይስ ምንድነው እየተካሄደው ያለው ማለት ነው? ይብቃችሁ 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 የኔ ወዶች የኔ ምርጦች ማለት ነው። እውነቴን ነው። ይብቃችሁ ይበቃችኋል። በጣም ብዙዎቻቸው ነው የተማረሩት። ዛሬ በጣም ተማሯል ላይ ብላይ ማለት ነው። ስለዚህ ዛሬ ሲፖስቱ ብለው እንግዲህ የመጡት እንትን ላይ ማለት ነው ቲክታክ ሰፈር ላይ የሀይሚ የብሩኬ የቤኪ የፍፄ የሁሉም ማለት ናቸው። የሁሉም ለብቻ አላቸው አይደለ? ስለዚህ ግሩፕ ስላላቸው በአንድ እንሁንና ድራማው ይብቃችሁ ብለን መጻፍ አለብን። ምንድነው አሁን ሀይሚዬ ባለፈው ስትወድቅ እንዳወዳደቋ ከኋላ ድንጋይ ቢኖርስ ጭንቅላቷ ቢመታትስ ብለው በጣም ብዙዎቻቸው ተማረዋል። እዚህ ጋር እውነት ነው። ስለዚህ ይሄ ልጅ የቡራም እንዳልሆነ ሁላችንም ደግሞ እናውቃለን። ስለዚህ ይብቃችሁ ነው የምንለው። እውነቴን ነው። ይብቃችሁ በቃ ይበቃችኋልና ወደ ማንነታችሁ ተመለሱ ነው የምለው። እና የኔ ውዶች የኔ ምርጦች ይበቃችኋል ነው የምለው። በቃችሁ በቃ ወደ ማንነታችሁ ኑልን ነው የምንለው። እውነቴን ነው። ይበቃችኋል በቃ። ስለዚህ አሁን ይሄ መለያየት ልጁን ያሳድግ በቃ እኔ ከህይወቱ ወጥቻለሁ ምናምን አስፈላጊ አይደለም። ሀይሚዬ የኔ ቅመም ማለት ነሽ። እውነቴን ነው። ይበቃሻል። ስለዚህ ወደ ማንነትሽ ተመለሽ ነው የምንለው። ይበቃሻል ለምለው ውዴ ይበቃሻል። ሀይሚዬ የኔ ቅመም ይበቃሻል። ስለዚህ አንቺም በቃ ለመረጋጋት ሞክሪ። ይሄን ውሳኔ ደግሞ መወሰን የለብሽም። ቡራም እንደዚያው ሁላችሁም መወሰን የለባችሁም። ስለዚህ ወደ ማንነታችሁ ኑልን ነው የምንለው። በቃ ይበቃችኋል። የምሬን ነው የምላችሁ። በቃ እና ይበቃችኋል። ወደ ማንነታችሁ ተመለሱልን ነው የምንለው። የምሬን ነው የምላችሁ። ስለዚህ ቢበቃችሁ አይሻልም ጋይስ? እና ይብቃችሁና ወደ ማንነታችሁ ተመልሳችሁ ምን ብላችሁ በቃ እኛ እንድትመጡልን ነው እንጂ የምንፈልገው በዚህ ሁኔታ እንደዚህ ሁሌ እየቀጠላችሁ ምን እያላችሁ እንድትመጡልን እኛ አንፈልግም። በቃ ድራማ እንደሆነ ሁላችን ጠንቅቀን እናውቃለን። ይበቃችኋል። ስለዚህ ፍፄንም ለማሳደግ ሁላችሁ ለማደግ ነው ይሄን ነገር እያደረጋችሁት ያላችሁት።